ሰላም ቢኖረኞች ነን። ዛሬ ይዘንላችሁ የመጣነው የላናኖ ብራንድ የሆነው የካሜራ ባትሪ ቻርጀር ነው። እንየው እስቲ ምን እንዳለ ውስጥ። እዚህ ካርቶን ውስጥ የመጀመሪያው የምናገኘው ራሱን ቻርጀሩ እናገኛለን። ማኑዋል አለ እና ደግሞ ኬብል አለ ማለት ነው። እነዚህን ነው የምናገኘው ቦክስ ውስጥ። ይህ ቻርጀሩ ነው። ይህ ቻርጀር 4 የኤንፒኤፍ Z100 ባትሪዎችን የሶኒ የሚሆን የሌላም ብራንድ የሆኑ ግን ኤንፒኤፍ Z100 ሞዴሎችን ባትሪ ይቀበላል። 4 ነው የሚቀበለው እንደምታዩት እዚች ጋር። አራቱንም በአንዴ ቻርጅ ያደርጋል ማለት ነው። እዚች ጋር ደግሞ ዲስፕሌይ አለው። ስለዚህ የእያንዳንዱን ባትሪ ምን ያህል ፐርሰንት እንደደረሰ ማየት ትችላላችሁ። ኢቭን ቻርጅ ራሱ ባሰብኩ ራሱ ፓወር ባያገኝ ይሄ ነገር ራሱ ፓወር ባያገኝ ባትሪዎቹን ብቻ ስታስገቡ ምን ያህል ባትሪ እንደቀረው በቀላሉ ማየት ትችላላችሁ ማለት ነው። ስለዚህ ድንገት የትኛውን ባትሪ ያለው የሌለው እያላችሁ ካሜራችሁ ውስጥ ከማስገባታችሁ በፊት እዚህ ውስጥ እያስገባችሁ ምን ያህል ፐርሰንት የትኛው እንዳለው ማየት ትችላላችሁ፣ ምንም ፓወር ሳያገኝ ማለት ነው። እና 65 ዋት ፋስት ቻርጀር ስለሆነ በ2 ሰዓት ከ30 ውስጥ አራቱንም በአንዴ ቻርጅ ያደርግላችኋል። ስለዚህ ፋስት ቻርጅ ነው ማለት ነው። እንዲሁም ደግሞ በተጨማሪ እዚች ጋር የኢንፑቱ ነው ማለት ነው። አውትፑትም ቻርጅ ያደርጋል። ምን ማለት ነው? ባትሪዎቹን አስገብታችሁ እዚሁት ከባትሪዎቹ በዚህ አውትፑት ተጠቅማችሁ ስልካችሁን ኢቭን ካሜራችሁንም ለአንዳንድ ጊዜ ኢመርጀንሲ የሆነ ፓወር ስፈልጉ ቻርጀር ስልካችሁ ቢያልቅባችሁ የተለያየ ነገር እንደ ቻርጀርን መጠቀም ትችላላችሁ ማለት ነው። እና በጣም አሪፍ የሆነ እቃ ነው። ላናኖ በካሜራ ሪሌትድ የሆኑ ፕሮዳክቶች ላይ ባትሪዎች ላይ አሪፍ የሚባል ብራንድ ነው። እዚች ጋር የከቨር አለው የክዳኑ የላይኛው ክዳን፣ እሱ ላይ እዚች ጋር የተለያዩ ሚሞሪዎችን ማስቀመጥ ትችላላችሁ። እና አልሙኒየም ቢልድ ስለሆነ አይግልም። በጣም አሪፍ ጠንካራ እቃ ነው። ይህንን እቃ ለመግዛትም ሆነ ይህንን እቃ ለመግዛት ሆነ ተጨማሪ ኢንፎርሜሽን ከፈለጋችሁም ይህንን እቃ ለመግዛት ከፈለጋችሁ ቴሌግራም ቻናል ላይ ቢኖሬን ብላችሁ ማግኘት ትችላላችሁ። ቴንኪው።